ምን ይዤ የሚለው ችግር ካልተፈታ ሰው በራሱ ዛቢያ ዞሮ ተሽከርክሮ ራሱን ካልገታ የትም ቢሆን ሞት ነው የትም ቢሆን እስር ስቃይ ብርቅ አይደለም ማስፈራራት ይቅር ድሮ የለመድነው መከራና ችግር ማስፈራሪያ አይሆንም ግርግሩ ይቅር ያዘልነው መከራ ጫንቃችን ላይ ያለው በሐሳባችን ምህዋር የሚወጣም ይወርደው የገደልነው ጊዜ ያሳለፍነው ስቃይ ሺህ እጥፍ ይመዝናል ከዋጃችሁ በላይ ያቋረጥነው ድንበር ያንሳፍፈን ባህር ይመስክራን ሄድም ሺህ ጊዜ እየፈታህ ሺህ ጊዜ ብትቋጠር ድሮስ መች ጠራህን መች ሰጠህን ቦታ ከአቅም በላይ ሆኖ የአላህ ውለታ ባህሩን አድርቆ የብሱን አሳጥሮ ያወጣኸውን ሕግ ሰርዞና ሽሮ እሱ እንዳደረሰን ዛሬም ከሱ ጋር ነን የሰው ትተናል ፈጣሪ ይፍረደን ኑጡ ንጉቡ አትበል አንወጣም የቆረጠምከው ቃል ያላመጥከው እምነት ገና ጣሙ አልጠፋም ታዲያ በምን መስፈርት በምን እንግባባ በፈጣጣው ጀንበር ቃላችን ተውጦ ፀሐይ ሳትገባ አዲስ ማስፈራሪያ አዲስ ማባረሪያ ከሞት የተረፈ ነፍስን ማሳቀቂያ እስር ቤቱ ሞልቶ በሚስኪን ታጭቆ 78 ዓመት አይኑ ዘመድ ናፍቆ ባልሰራው ተከሶ ብቸኝነት ወርሶት ተስፋው ተመናምና በደል ሲዘንብበት እናቱ ያነባሽ ጥንዳይኗ ሲጠፋ ከሰው በባሰ ያገር ሰው ሲከፋ ከሰው በባሰ ያገር ሰው ሲከፋ ጭካኔና ክፋት እንደ ጉድ ሲዘምር ሰው በጠና ታሞ ጠያቂ ሲቸግር አፋልጉኝ ሲበዛ ሰው የትም ሲጠፋ ወጣት ተረፍርፎ ሞቶ ሲከረፋ አይተናል ሰምተናል መከራ መክሮናል ይግደሉን ይሰሩን ሞት ሲቀር አንወድም አፈሩም ድንጋዩም ከጭቆና አይከብድም